ይኸውም የቅዱስ ቁርባን ስርዓትን በተመለከተ ይሆናል። የቅዱስ ቁርባን ስርዓት እንግዲህ ሁሉም ነገር ስርዓት አለው። ያለ ስርዓት የተሰጠን ነገር የለምና ስርዓቱን ደግሞ በሚገባ መረዳት መከተል ያስፈልጋል። ያለ ስርዓት ከሄድን ከሕግ ውጪ ከሄድን ጥፋትም ስለሚያመጣ፣ ስለዚህ የቅዱስ ቁርባን ራሱን የቻለ ስርዓት አለው። ትልቅ ዝግጅት የሚፈልግ ነው። አንድ ሰው ወደ ሥጋው ደሙ ከመቅረቡ በፊት ወይም ደግሞ ከመቀበሉ በፊት ምን ማድረግ አለበት የሚለውን ነው። አንደኛው መማር ይኖርበታል። መማር ይኖርበታል። ልክ እንደዚህ ቁጭ ብሎ በደንብ ማወቅ ይኖርበታል። የተለያዩ ነጥቦችን ከዚህ ቀደም አንስተን ተመልክተናል። እነዚህ ነጥቦች የቅዱስ ቁርባን ምንነትን፣ የቅዱስ ቁርባን ትንቢቶች፣ ምሳሌዎች በብሉይ ኪዳን፣ በሐዲስ ኪዳን መጽሐፍ ቅዱስ ምን ይላል፣ አመሰራረቱን፣ ማን መሰረተው፣ አስፈላጊነቱን፣ ለማን ነው የተገባው፣ ለማን ነው ያልተገባው፣ ስርዓቱን ከመቀበሉ በፊት፣ በተቀበለ ጊዜ፣ ከተቀበለ በኋላ እነዚህን ዋና ዋና ነጥቦች በደንብ መረዳት መቻል ይኖርበታል አንድ ሰው። ስለዚህ ይሄንን ሊያስቀድም ይገባል። አንድ ሰው ከመቀበሉ በፊት መማር ይኖርበታል። መማር ይኖርበታል። ሁለተኛው ንስሐ መግባት ይኖርበታል። ንስሐ ያስፈልጋል። አንድ ሰው ንስሐ ሳይገባ ወደ ሥጋው ደግሞ መቅረብ አይችልም። ባለፈውም ተመልክተናል። በቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ያስቀመጠውን አንብበን ተመልክተናል። ሳይገባው የክርስቶስን ሥጋና ደም የተቀበለ የክርስቶስ ሥጋና ደም ዕዳ በደል አለበት እንዳለው ሁሉ ሳይገባው ማለት ቀድሞ ንስሐ ሳይገባ ራሱን ለካህን ሳያሳይ ኃጢአቱን ሳይናዘዝ ወደ ሥጋው ደግሞ የሚቀርብ ሰው ማለት ነው። ስለዚህ ንስሐ ያስፈልጋል ማለት ነው። ትምህርት አለን፣ መማር አለበት፣ ማወቅ አለበት። ክብሩን፣ ደረጃውን፣ ዝግጅቱን እነዚያን ሁሉ ጠንቅቆ ካወቀ በኋላ ደግሞ ንስሐ መግባት ይኖርበታል። ራሱን ለካህን ያሳያል። ለምን? ወደ መድኃኒቱ እየቀረበ ስለሆነ። ሰው በሥጋዊ እንኳን ታሞ ወደ ሕክምና ቦታ ሄዶ ዝም ብሎ መድኃኒት አይታዘዝለትም። መጀመሪያ ሕመሙን መናገር አለበት። እንዲያመኛል፣ እንዲያደርገኛል፣ እንዲሆናለሁ ብሎ ለሐኪሙ ሕመሙን ይናገራል። ከዚያ በኋላ ሐኪሙ ደግሞ መድኃኒት ያዝለታል። ልክ እንደዛ ሁሉ ካህናት ሐኪሞች ናቸው። ቤተ ክርስቲያን ሐኪም ቤት ናት። መድኃኒቱ ደግሞ ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ በሽታችንን እንናገራለን ማለት ነው። ኃጢአት የነፍስ በሽታ ነው። ያንን ከዚህ ቀደም ስለ ንስሐ ስንማር እንደተማርነው በማሰብ በመናገር በድርጊት በማወቅም ባለማወቅም የሰራነውን የራሳችንን ኃጢአት ብቻ እንናዘዛለን። ያንን ከጨረስን በኋላ ትክክለኛ ንስሐ ካደረግን በኋላ ቀኖናችንን ፈጽመን ስናበቃ እግዚአብሔር ይፍታሽ፣ እግዚአብሔር ይፍታ ስንባል ወደ ሥጋው ደግሞ እንቀርባለን ማለት ነው። ሌላው ከመቀበል በፊት ጾም ያስፈልጋል። እንግዲህ ቅዱስ ቁርባንን ከመቀበላችን በፊት ሁልጊዜ እንጾማለን። ቢያንስ በትንሹ ከ16 እስከ 18 ሰዓት መጾም ይኖርብናል። ይህንንም የጌታችንን ምሳሌ አድርገን ነው የሚሆነው። ጌታችን ከምሴተ ሐሙስ ማታ እስከ ዓርብ ድረስ ጾሟል። ከሌሊቱ 9 ሰዓት እስከ ቀኑ 9 ሰዓት
ምግብ ሳይቀምስ በምሴተ ሐሙስ ዓርብ የተቀበለውን መከራ ለማሰብ ያንን በማሰብ 18 ሰዓት እንድንጾም ቤተክርስቲያን ታዛለች። በሳይንሱም ከሰውነታችን ምግብ ተፈጭቶ ሙሉ ለሙሉ የሚያልቀው በ18 ሰዓት ውስጥ ስለሆነ ያንን እንግዲህ በባዶ ሆዳችን የክርስቶስን ስጋና ደም እንቀበላለን። 18 ሰዓት ጾሞ ተጠማው ሲል መራራ ሐሞት እንደቀመሰ እኛም የበላነው ከሆዳችን ጠፍቶ ለአፋችን ምሬት ሲሰማን እንድንቀበል። ይህንን በምታደርጉ ጊዜ ሞቱንና ትንሣኤውን አስቡ፣ መከራውን አስቡ፣ ወይም ደግሞ ለመታሰቢያ አድርጉት የሚለውን ስንተረጉመው መከራ መስቀሉን አስቡት፣ ወይም ደግሞ ከመከራ መስቀሉ ተካፋዮች ሁኑ። በመጾም የክርስቶስን መከራ መስቀል እናስባለን፣ ከመከራ መስቀሉ ተካፋዮች እንሆናለን። በአጠቃላይ የጌታን መከራ እያሰብን እንድንቀበል እንጾማለን ማለት ነው። በዚህ ፍትሐ መንፈሳዊ መጽሐፍ ላይ እንደተገለጠው በምዕራፍ 13 በሚገባ ሳይጾም ማንም ሥጋውና ደሙን አይቀበል፣ ከወንዶችም ከሴቶችም ወገን የቀመሰ ቢኖር ከዚህ በኋላ ቢቀበል ይህንንም በድፍረት ቢያደርግ ከእግዚአብሔር ቤተክርስቲያን እስከ ዘላለሙ ድረስ ይለይ። የውግዘት ቃል አለ ማለት ነው። ስለዚህ አንድ ሰው እንደ ተራ ምግብ ሌላ ምግብ ተመግቦ ሥጋው ደግሞ መቀበል አይችልም። ቢያንስ በዚህ የተጠቀሰው ሰዓት ላይ መጾም ይኖርበታል። ለምሳሌ ቅዳሜ ከሰዓት በኋላ ከ5 ጀምሮ መመገብ ማቆም ይኖርበታል። ከ6 አንዳንዶች በሕክምና ምክንያት መድኃኒት የሚወስዱ ከመምህረ ንስሐዎቻቸው ጋር ተነጋግረው ያን መድኃኒት መቋረጥ ስለሌለበት ከንስሐ አባት ጋር በመነጋገር ሰዓቱ ሊስተካከል ይችላል። ቀኖና ስለሆነ ማስተካከል ይቻላል። ግን ያ ለሁሉም አይሰራም። ያንን መድኃኒት ካልወሰደ መኖር የማይችል ሰው ካለ አትሊስት መድኃኒቱን እንዲወስድ እድል ይሰጠዋል። ለሌሎቻችን ግን ምንም አይነት ችግር የሌለብን ካለን እንድንጾም ቤተክርስቲያን ታስገድዳለች። ስለዚህ ከመቀበል በፊት ትምህርት ያስፈልጋል፣ መሰረታዊ ነው። ንስሐ ያስፈልጋል፣ መሰረታዊ ነው። ጾም ያስፈልጋል። ይህም እንደዚሁ እነዚህ ዋና ዋና ነገሮች ናቸው። ሌላው ከመቀበል በፊት በጋብቻ ውስጥ ላሉ ደግሞ ባለትዳሮች ቢያንስ ከቁርባን በፊት ከግንኙነት መከልከል ይኖርባቸዋል። እንግዲህ በጋብቻ ውስጥ የሚደረገው ነገር ሁሉ በእግዚአብሔር ዘንድ የተፈቀደ ነው፣ ኃጢአት አይደለም። ነገር ግን ለስጋው ደግሞ ክብር ስንል ለስጋው ደግሞ ክብር ስንሰጥ ከግንኙነት እንከለከላለን። ይሄ ከመቀበላችን በፊት 3 ቀን ከዚያም በኋላ 2 ቀን እንደዚሁ ግንኙነት ከመፈጸም እንከለከላለን። ስለዚህ ያንን ግን የምናደርገው ለስጋው ደግሞ ክብር ነው እና የክርስቶስ አማናዊ የሆነው ቅዱስ ስጋውና ክቡር ደሙን ልንቀበል እየተዘጋጀን ስለሆነ ስጋዊውን ነገር እንተዋለን ማለት ነው። ሌላው ንጽህናን በተመለከተ ነው። እንግዲህ ንጽህና በሁለት መልኩ ይገለጻል። አንደኛው የውስጥ ንጽህና፣ ሁለተኛው የውጭ ንጽህና። የውስጥ ንጽህና የምንለው ቅድም ያነሳናቸው ንስሐ፣ ልቡናን ከቂም ከጥላቻ ከበደል ንጹህ ማድረግ። በምን አይነት መልኩ ነው ንጹህ የምናደርገው? ንስሐ በመግባት። ስለዚህ በቂም ውስጥ ሆኖ በጥላቻ ውስጥ ሆኖ ሰውን በመጥላት በበደል ውስጥ ሆኖ ወደ ስጋው ደግሞ መቅረብ የለበትም። ልበ አምላክ ቅዱስ ዳዊት በመዝሙር 7 ቁጥር 9 ላይ እግዚአብሔር ልብንና ኩላሊትን ይመረምራል
ይላል። ልብንና ኩላሊትን ይመረምራል እና በእግዚአብሔር ፊት ቢያንስ የበደልነውን መካስ ያስፈልጋል። ያጠፋነውን ደግሞ ይቅርታ ጠይቆ ራስን ወቅሶ ቀኖና ፈጽሞ እንዲህ ባለ መልኩ የውስጥ ንጽህናን አግኝቶ ወደ ሥጋው ደግሞ መቅረብ ያስፈልጋል። ሁለተኛው የውጭ ንጽህና የምንለው ነው። ይሄም ለሥጋው ደግሞ የተገባ ነው። ንጹህ ልብስ፣ የሰውነት ንጽህና፣ ዝንየት፣ የወር አበባ እነዚህን ሁሉ ንጹህ ስንሆን ነው ወደ ሥጋው ደግሞ የምንቀርበው። በዚህ በኦሪት ዘጸአት ምዕራፍ 20 ከቁጥር 1 እስከ 11 ድረስ የተጻፈ አለ። እግዚአብሔርም ሙሴን አለው፣ ወደ ሕዝቡ ሂድ፣ ዛሬና ነገም ቀድሳቸው፣ ልብሳቸውንም ይጠቡ። በሦስተኛው ቀን ሕዝቡ ሁሉ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳልና ለሦስተኛው ቀን ይዘጋጁ። ለምን? ከእግዚአብሔር ጋር ሊገናኙ ስለሆነ። ያውም በረድኤት ነው እግዚአብሔርን የሚያገኙት። ያኔ እንግዲህ ከአዲስ ኪዳን በኋላ ነው ክርስቶስ የተገለጠው። እኛ አሁን እንደ አባቶቻችን እንደ ነቢያቱ በቀደሙ ጊዜ እንደነበሩት በረድኤት አይደለም እግዚአብሔር የምንገናኘው፣ በአካል ነው። የእሱን ቅዱስ ሥጋውንና ክቡር ደሙን ነው የምንቀበለው። እነሱ በረድኤት ለሚገናኙት አምላክ ለሶስት ቀን ያህል ራሳቸውን ንጽህናቸውን ሲጠብቁ እንመለከታለን። ይዘጋጁ ነበረ። ስለዚህ ለሥጋው ደግሞ እንደዛ አይነት ዝግጅት ያስፈልጋል። የሚገባ ልብስ መልበስ ቢቻል ሳይሆን ነጭ ልብስ መልበስ። የሚገባ ልብስ፣ ያልተገባ ልብስ አለ። ለምሳሌ የሥራ ልብስ አይለበስም፣ የሌሊት ልብስ አይለበስም፣ ዥንጉርጉር ልብስ አይለበስም። እሱን መጽሐፍ ቅዱሳዊ ጥቅሶችን እያነሳን እንመለከታለን። ነጭ ልብስ ለብሰን ቢቻል ደግሞ የምንቆርብበትን ልብስ ሁልጊዜ ለብቻ ለተለየ ነገር ወይም ለሌላ ነገር ባናውለውና ሁልጊዜ ያ የቁርባን ልብስ አባቶቻችን እናቶቻችን ሁላችሁም እንደምታስታውሱት በአገር ቤት የመቁረቢያ ልብስ አላቸው። ለሌላ ጊዜ የማይለብሱት ለዚያ ብቻ ያዘጋጁት ልብስ አላቸው። ይሄ ለሥጋው ደግሞ ከምንሰጠው ክብር የተነሳ ነው። ውስጣችንን ንጹህ እናደርጋለን፣ ልቡናችንን ደግሞ ውጫችንንም ሥጋችንንም ንጹህ እናደርጋለን። ያዕቆብ በዚህ በኦሪት ዘፍጥረት ምዕራፍ 34 ቁጥር 2 ላይ ከአንድ ጀምሮ ብናነበው ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶቹን አማልክት ከመካከላችሁ አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ፣ ተነስተንም ወደ ቤተል እንውጣ። በዚያም በመከራዬ ጊዜ ለሰማኝ በሄድኩበትም መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያውን አደርጋለሁ። ለእግዚአብሔር መሥዋዕትን ሊሰዋ ቤተል የእግዚአብሔር ቤት ስለሆነ ወደዚያ እንውጣ። ንጹሐን ሁኑ። ቅድም እንደተባለው ንጹህ መሆን ልብስንም ሰውነትንም ነፍስንም ንጹህ ማድረግ ያስፈልጋል ወደ እግዚአብሔር ለመቅረብ። ስለዚህ ወደ ሥጋው ደግሞ ሲቀረብ ንጽህና ወሳኝ ነው ማለት ነው። ሰውነትን መታጠብ፣ ጥፍራችንንም መቁረጥ ካለብን ከሥጋው ደግሞ በፊት ነው። እነዚህ ሁሉ ነገሮች ዝግጅት አድርገን መቅረብ ይኖርብናል። ሌላው ስድስተኛው ነጥብ ቅዳሴ ሳይጀመር ቀድሞ መድረስ ያስፈልጋል። እዚህ አንድ ሰው ሥጋው ደግሞ የሚቀበል ሰው ከመቀበል በፊት ቅዳሴው ተጀምሮ በመሃል ደርሶ ከሆነ መቀበል አይችልም። ሳይጀመር ነው መድረስ ያለበት። ምክንያቱም የጸሎቱ ተካፋይ መሆን ያስፈልጋል። ጸሎቱ በሙሉ ያን መሥዋዕት የሚለውጥ ተሳትፎ ያለበት ስለሆነ በዛ ሁሉ ጸሎት ውስጥ እንግዲህ የኪዳን ጸሎት አለ፣
የኪዳኑ ጸሎት እንዳለቀ ጸሎተ ንስሐ ይደገማል። ያን ጸሎት በዛ ተገኝቶ መካፈል ያስፈልጋል። እግዚአብሔር ይፍታ ይባላል። ከዛ በኋላ ወደ ቅዳሴ ይገባል። ቅዳሴው ተጀምሮ እስኪያልቅ አሳታፊ የሆነ የካህኑ፣ የዲያቆኑ፣ የምዕመናን የሁሉም ተሳትፎ ያለበት አገልግሎት ነው ቅዳሴ እና ያንን ሙሉ ቅዳሴ ማስቀደስ ያስፈልጋል እንጂ መቁረብ ስለምፈልግ ብሎ አንድ ሰው ከወንጌል በኋላ ቢደርስ ወይ ከግዚዮታ በኋላ ቢደርስ ወይም አሃዱ ከተባለ በኋላ ቢደርስ መቀበል አይችልም። ስለዚህ ሙሉ ቅዳሴ ማስቀደስ ያስፈልጋል። ከወንድሙ ጋር ቂም በቀል ያለበት የዝሙት የስካር ሐሳብ በውስጡ ያለበት ቅዳሴው ሲጀመር ያልነበረ አይቁረብ ይላል ፍትሐ ነገሥት ምዕራፍ 12 ላይ። ቅዳሴው ሳይጀመር ያልነበረ ሰው ሲጀመር ያልነበረ ሰው መቅረብ አይችልም እና ምናልባት ቅዳሴ ከተገባ በኋላ እየመጣችሁ የምትቆርቡ ካላችሁ ከዚህ በኋላ ቅዳሴ ሳይገባ መምጣት፣ ከተገባስ አለመቀበል። ምክንያቱም የጸሎቱ ያመለጠን ክፍል አለ ማለት ነው ያልተሳተፍንበት። ስለዚህ ይሄ እንደዚህ አይነት ትእዛዝ አለ ማለት ነው። ከመቀበሉ በፊት ይህንን ዝግጅት ማድረግ ያስፈልጋል። ሌላው ቅድም ያነሳ ነው ከአለባበስ ጋር በተገናኘ ነጭ ልብስ መልበስ ያስፈልጋል። ነጭ ልብስም ስንለብስ ዝም ብሎ እንዳልሆነና ትርጉም እንዳለው መጽሐፍ ቅዱሳዊ ማስረጃ እንዳለው እነሱን የተወሰኑ ነጥቦች እንመለከታለን። በስጋውና በደሙ ተስፋ የምናደርገውን ክብር ለማሰብ በስጋው ደሙ ወርሃ ተድላ ወርሃ ትፍስሕት ወይም የደስታ ወር ስለሚሆን ለእያንዳንዳቸውም ነጭ ልብስ ተሰጣቸው ይላል የራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ። ዮሐንስ በፍጥሞ ደሴት ሳለ ራእይ ተመልክቶ ነበረና እና ከተመለከተው ራእይ መካከል ለእያንዳንዳቸው ነጭ ልብስ ተሰጣቸው ይላል። በምዕራፍ 7 ላይ ደግሞ ከዚህ በኋላ አየው፣ እነሆም አንድ እንኳን ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። በታላቅ ድምፅ እየጮኹ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው አሉ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሶቹ ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ ይላል። ይሄ እንግዲህ በሰማይ ያለውን ስርዓት ነው ቅዱስ ዮሐንስ ተመልክቶ የጻፈልን። ይሄ በሰማይ ያለው ስርዓት ቅዱሳን እግዚአብሔርን እንዴት እንደሚያመልኩት፣ ምን አይነት ስርዓት እንዳለ፣ መላእክት እንዴት እግዚአብሔርን እንደሚያመሰግኑት፣ ክብሩ ምን እንደሚመስል ያንን የገለጠበት ነው። ነጭ ልብስም ለብሰው ይላልና ስለዚህ ያንን ምሳሌ አድርገን እኛም እነሆ ለስጋው ደሙ ስንዘጋጅ ነጭ ልብስ እንለብሳለን። ካህናቱ ድርገት ሲወጡ ስጋው ደሙ ከመቀበላችን በፊት በዙፋኑ ፊት በቀረበው በክርስቶስ ቅዱስ ስጋና ክቡር ደሙ ፊት በመንበሩ ፊት እንሰግዳለን። ልክ እዚህ ላይ ዮሐንስ እንደጻፈው በዙፋኑ ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን። ልክ ስጋው ደሙን ስንቀበል አሜን፣ በኋላ እናየዋለን። ደሙንም ስንቀበል እንደዚሁ አሜን ወአሜን እንላለን እና ይሄ ሰማያዊውን ስርዓት ነው በምድር ተደግሞ የምናየው። ስለዚህ ነጭ ልብስ መልበሳችን ዝም ብለን ነጭ ስለሚያምር ወይም ደግሞ ደስ ስላለን አይደለምና መጽሐፍ ቅዱሳዊ ይዘት ስላለው ነው።
ሌሎችንም መጽሐፍ ቅዱሳዊ ማስረጃዎችን ማየት እንችላለን። ለምሳሌ ነጭ ልብስ ከጌታና ከቅዱሳኑ ጋር እንዳለን ለማሰብ ነጭ ልብስ እንለብሳለን። ማን ነው የሚያነብልኝ? የማቴዎስ ወንጌል ምዕራፍ 17 ቁጥር 1ን፣ ሌላ ሰው ደግሞ ዮሐንስ ወንጌል ምዕራፍ 20 ቁጥር 11ን። ይሄ አንዱ ከጌታ ጋር ከቅዱሳኑ ጋር እንዳለን ከጌታ ጋር መኖራችንን እንዳለን ለማሰብ፣ ሌላው ደግሞ ከቅዱሳኑ ጋር መሆናችንን ለማሰብ ነጭ ልብስ እንለብሳለን። የሚያነብ ሰው ካለ ማቴዎስ 17 ቁጥር 1፣ ዮሐንስ 20 ቁጥር 11 ከሌለ የማቴዎስ ወንጌል ላንብብ እኔ። እሺ። ማቴዎስ ወንጌል 17 ቁጥር 1 ከስድስት ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻውን አወጣቸው። ልቀጥል? በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ፣ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ ሶስት ዳስ፣ አንዱን ለአንተ፣ አንዱንም ለሙሴ፣ አንዱንም ለኤልያስ እንስራ አለ። እርሱም እሺ፣ ወለተ ኢየሱስ ይበቃል። ይስጥልን። የኢየሱስ መልክ መለወጥ ነው እና ወደዛ ተራራ ይዟቸው ከወዳ ወደ ረጅም ተራራ ደብረ ታቦር ወደ ተባለው ተራራ ይዟቸው ወጣ። የምስጢር ደቀ መዛሙርቱን ጴጥሮስን፣ ያዕቆብን እና ወንድሙ ዮሐንስን። ከዛ በኋላ በፊታቸው ተለወጠ ነው የሚለው። ፊቱ እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። ስለዚህ አሁን ነጭ ልብስ ስንለብስ ከጌታ ጋር እንዳለን እንድናስብ ብርሃን የሆነውን ሕይወት የሆነውን የእሱን ቅዱስ ሥጋውን ክቡር ደሙን ስለምንቀበል እነሆ ነጭ ልብስ እንለብሳለን። ያንን መሰረት አድርገን ነው የምንለብሰው። እሺ፣ ዮሐንስን 20 የሚያነብልን ለመስቀል አሉ አባ። እሺ፣ ከዮሐንስ ወንጌል ምዕራፍ 20 ከቁጥር 11 ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላው በግርጌ ተቀምጠው አየች። በቃ እሺ። ለመስቀል ቃሌት ያሰማልን። መግደላዊት ማርያም ክርስቶስ ተነስቷል ሞትን ድል አድርጎ ብለው መላእክቱ ሲያበስሯት መላእክቱ ነጭ ልብስ ለብሰው ነበር ይላል። እንግዲህ ነጭ የምንለብስበትን ምክንያት ነው። ለምን ጥቁር አንለብስም? ለምን ቀይ አንለብስም? ወይ ለምን አረንጓዴ አንለብስም ብሎ የሚጠይቅ ሰው ካለ ወይም ደግሞ እኔ ይህንን ነው የምፈልገውን ይህንን ነው ለብሼ መቀበል የምፈልገው እንዳይል ሰው መሰረቱ መጽሐፍ ቅዱስ እንደሆነ ለማስገንዘብ ያህል ነው እዚህ ላይ ያመጣ ነው እና ትርጉም ስላለው ነው። ስርዓቱ ጠብቆ ማድረግ ያስፈልጋል። አንዳንድ ሰዎች ሐዘን ሊደርስባቸው ይችላል። ግን ሐዘን ስለደረሰባቸው ጥቁር ፎጣ ወይም ጥቁር ነጠላ ደርበው ሊቀበሉ ይሞክራሉ። ይህ ስርዓተ ቤተክርስቲያንን ማፍረስ ነው እና ነጭ ልብስ ነው የሚለበሰው። ኢቭን በኋላ ወደዛ የምናየዋለን። ቅዳሴ እንኳን ቀዳሾቹ ካህናት ራሱ ነጭ ልብስ ይልበሱ ነው የሚለው በቅዳሴ ጊዜ እና ይሄ ከጌታና ከቅዱሳን ጋር ህብረት እንዳለን ያ እንዲሰማን ያንን ለማሰብ የምናደርገው ነው። ሌላው በማቴዎስ ወንጌል ምዕራፍ 22 ላይ አንድ ንጉሥ ሰርግ አዘጋጅቶ ድግስ አዘጋጅቶ በዛ ውስጥ ለሰርጉ የሰርጉ ታዳሚ የሰርግ ልብስ ባለመልበሱ ወደ ውጭ እንዲጣል በምሳሌ የተቀመጠ አለ። እሱ
ብዙ ማብራሪያ ስላለው እዛ ውስጥ አንገባም። ነገር ግን ነጭ ልብስ የሚለውን የሰርግ ልብስ ወይም የሥጋው ደሙ ልብስ እና ያንን ማዕድ የምንካፈልበት ያንን ነጭ ልብስ ማዘጋጀት ያስፈልጋል። ሌላው ካህናትም ቅድም እንዳልኩት ካህናትም እንዲሁ ይለብሳሉ። በፍትሐ ነገሥት ላይ ምዕራፍ 12 ላይ ይሄም ሰፍሯል። ለካህናት እንደሚገባ የሚቀድሱባቸው የቅዳሴ ልብሶች ነጫጭ ይሆኑ፣ ዝንጉርጉር አይደሉም። ጌታችን በተለወጠ ጊዜ ቅድም በደብረ ታቦር የምስጢር ደቀ መዛሙርቱን ይዞ እንደተለወጠ ማለት ነው። በዚያን ጊዜ ልብሱ እንደ ብርሃን ነጭ ሆነ። መላእክትም ስለ ደስታ በዚህ ቀለም መልክ ለብሰው ታዩ። ይኸውም ልብስ የእስራኤል ልጆች ወደ እርሱ ይመጡ ዘንድ እግዚአብሔር በተናገራቸው ጊዜ ያዘዘላቸው ነው። ነጭ ልብስ ለብሰው እግዚአብሔርን እንዲያገኙት። ለዚህ ሁልጊዜ ነጭ ልብስ እንድንለብስ የታዘዘ ነው ማለት ነው። ከዚህ በኋላ ነጭ ልብስ ለብሶ ወደ ሥጋው ደሙ መቅረብ ነው። የምናደርግ ሰዎች አለን። ብዙዎቻችን እንደዛ ነው የምናደርገው። ግን ትርጉሙን ካላወቅን በዚህ ምክንያት ነው ነጭ ልብስ የምንለብሰው የሚለውን እንድንይዝ ነው። ሌላው ጸሎት አለ። ከመቀበል በፊት የምንጸልየው ጸሎት አለ። እሱን ጸሎት እንግዲህ እንመለከተዋለን። ሥጋው ደሙን ለመቀበል የቀረቡ ሰዎች ከመቀበላቸው በፊት የሚጸልዩት ጸሎት አለ። እሱን ጸሎት እናያለን። ይሄንን ጸሎት የምናገኘው ቅዳሴ ሐዋርያት ላይ ነው። ከዛ ላይ ነው የወሰድኩት። ይታያል፣ አነባለሁ። ይታያል፣ ይታያል። እሺ። ቅዱስ ቁርባኑን በሚቀበሉበት ጊዜ የሚጸለይ ጸሎት እዛ ግሩፑ ላይ እልክላችኋለሁ ለሁላችሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ርክስት ከሆነች ከቤቴ ጠፈር በታች ትገባ ዘንድ የሚገባኝ አይደለም፣ እኔ አሳዝኛለሁና በፊትም ክፉ ሥራ ሰርቻለሁና። በአራያህና በአምሳልህ የፈጠርከው ሥጋዬንና ነፍሴን ትእዛዝን በማፍረስ አሳድፌአለሁና ሥራ ምንም የለኝምና። ነገር ግን ስለ መፍጠርህና እኔን ለማዳን ሰው ስለመሆን ስለ ክቡር መስቀልህም ማሕየዊት ስለምትሆን ስለ ሞትህ በሦስተኛው ቀን ስለ መነሳትህም ጌታዬ ሆይ ከበደልና ከመርገም ሁሉ ከኃጢአትና ከርኩሰትም ሁሉ ታነጻኝ ዘንድ እለምንሃለሁ፣ እማልድሃለሁ። የቅድስናንም ምስጢር በተቀበልኩ ጊዜ ለወቀሳ ለመፈራረጃ አይሆንብኝ፣ ማረኝ ይቅርም በለኝ እንጂ። የዓለም ሕይወት ሆይ በእርሱ የኃጢአቴን ስርየት የነፍሴንም ሕይወት ስጠኝ እንጂ በሁለት ወገን ድንግል በምትሆን በወለደች በእመቤታችን በቅድስት ማርያም በመጥምቁ በዮሐንስ አማላጅነት ክቡራን በሚሆኑ በመላእክትም በሰማዕታትና ለበጎ ነገር በሚጋደሉ በጻድቃንም ሁሉ ጸሎት እስከ ዘላለሙ ድረስ አሜን። ይሄ እንግዲህ ሥጋው ደሙን ከመቀበላችን በፊት የምንጸልየው ጸሎት ነው። ሥጋው ደሙን በሚቀበልበት ጊዜ አንድ ጊዜ አሜን፣ ሥጋውን ስንቀበል አንድ ጊዜ አሜን እንበል። ደሙን ስንቀበል ደግሞ አሜን ወአሜን። አሜን ማለት ይሁን ይደረግልኝ ማለት ነው። ይሁንልኝ ይደረግልኝ ነው። ምክንያቱም ካህኑም ሲያቀብል የሚናገረው አለ። በኋላ እሱን እንመለከተዋለን። ያንን ለዛ ንግግር አሜን ይሁን ይደረግልኝ ነው የምንለው። እሱን በኋላ ስለምናየው ነው። እና ከዛ በኋላ የተቀበለውን ይብላ። በሚቀበልበትም ጊዜ እጁን ከአፉ ላይ አኑሮ ቀስ ቀስ እያለ ያላምጠው። በመፍራትና በመንቀጥቀጥ ሆኖ አፉን እስኪያጠራ ድረስ
ከዚያም በኋላ እንዲህ ይበል። ከተቀበለ በኋላ ደግሞ የሚጸለይ ጸሎት አለ። እሱን ጸሎት እናያለን። አንድ በአንድ በትርጉም እንሄድበታለን። ከላይ ያለውን ሰውን ለማዳን ሰው ከሆነ ከአምላካዊ ምስጢር በተቀበልኩ በእኔ በአንደበቴ ምስጋናን በልቦናዊ ሐሴትን በሰውነቴም ደስታን ሙላ ወይም ምላ ብሎ ይጸልያል። አቤቱ ጌታዬ አምላኬ ወደ አንተ እጸልያለሁ፣ እለምናለሁ። መንጋህን የወደድክ ቸር ጠባቂ፣ ለበጎች ቤዛ ሰውነትን የሰጠ በእውነት የጽድቅ መብል ሥጋህንና የዘላለም የእውነት መጠጥ የሚሆን ደምን ትሰጠኝ ዘንድ ዳግመኛም ጌታዬ ሆይ ይህን የተቀበልኩት ሥጋና ደምህ ሥጋዬንና ነፍሴን እንዳያስነቅፍና እንዳያሳድፍ እለምናለሁ፣ እማልድሃለሁ። ፈጽሞ የሚያድነኝ አንተን መፍራትንም የሚያስረዳኝ ፍቅርህንም የሚያስተምረኝ ይሁን እንጂ በሕይወቴ ዘመን ሁሉ ለአንተ አደላ ዘንድ ያለማቋረጥ አመሰግንህ ዘንድ አቤቱ ሰውነቴን አንጻት፣ ላንተ መሥዋዕት ትሆን ዘንድ ዳግመኛም አጽራት። ልቦናዬንም እንዲድን መንፈስ ቅዱስ እንዲያድርበትና እንዲመላበት አድርገው። ሥጋና ደምህን አምኜ ተቀብያለሁና ከካህናቱም እጅ ተቀብዬ በላው። ላንተ ምስጋና ይገባል ለዘላለሙ አሜን። ይሄ እንግዲህ ሥጋ ወደሙ ስንቀበል የምንጸልየው ጸሎት ነው። ከተቀበልንም በኋላ የምንጸልየው ጸሎት አለ። ሁለቱን ያየነው። እስቲ የመጀመሪያውን ከመቀበል በፊት የሚጸለዩን ጸሎት እናየዋለን። እንግዲህ እየመሸ ነው፣ ግን ትንሽ አይተን ወይ ደግሞ እናሳድራለን ማለት ነው። ሲጀምር ጸሎቱ ምንድን ነው የሚለው እዚህ ጋር ሲጀምር ከላይ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ርኩስት ከሆነች ከቤቴ ጠፈር በታች ትገባ ዘንድ የሚገባኝ አይደለም። ርኩስት ከሆነች ከቤቴ ጠፈር በታች ትገባ ዘንድ የሚገባኝ አይደለሁም። ይሄ ንባብ ቀጥታ የተወሰደው ከማቴዎስ ወንጌል ምዕራፍ 8 ቁጥር 8 ላይ ነው። ያንን የሚያነብልኝ ሰው ካለ የማቴዎስ ወንጌል ምዕራፍ 8 ቁጥር 8 ላይ አንድ የመቶ አለቃ ጌታችን ኢየሱስ ክርስቶስ ጋር ልጁን እንዲፈውስለት ቀርቦ ሲጠይቀው የተናገረው ንግግር ነው። ያለው አባቴ ወልደ መስቀል ላንበብ። እሺ የማቴዎስ ወንጌል ምዕራፍ 8 ከቁጥር 8 የመቶ አለቃውን መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬም ይፈወሳል። እኔ ደግሞ ለሌሎች ተገዥ ነኝና ከእኔም በታች ጭፍራ አለኝ። አንዱንም ሂድ ብለው ይሄዳል፣ ሌላኛውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አላቸው፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም። እላችኋለሁም ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥት ልጆች ግን በውጭ ወዳለው ጨለማ ይጣላሉ። በዚያ ልቅሶና ጥርስ ማፋጨት ይሆናል። ቃል ኢየሱስም እናሰማለን። ወለተ መስቀል ይበቃል። የመቶ አለቃውን ንግግር ነው። ከሱ ላይ የተወሰደ ጸሎት ነው እኛ የምንጸልየው ከቁርባን በፊት ማለት ነው። እና የመቶ አለቃው በመልሱ ጌታችን በጣም ተደነቀበትና ዞር ብሎ እንደውም ለተከተሉት ሁሉ ምስክርነትን የሰጠው በእስራኤል እንደዚህ ያለ ትልቅ እምነት አላገኘውም ነው ያለው። ከአሕዛብ ወገን የሆነ ሰው እንዴት እንደዚህ አይነት የእምነትን ቃል ይናገራል ነው ያለው። አንደኛው ፍጹም የሆነ እምነት ተገኝቶበታል። ምን አለ? ቃል ብቻ ተናገር ልጄ ይድናል አለ። ይሄ አሁን በእምነት ነው የሚሆነው። አንተ አትሂድ፣ የኔ ቤት ኃጢአተኛ ነው፣ የኃጢአተኛ ቤት ነው፣ ለአንተ ቤቴ አይመጥንም። ስለዚህ አንተ ዝም ብለህ ልጄ እንዲድን አንድ ቃል ብቻ ተናገር፣ ልጄ ይዳን በል፣ ልጄ ይድናል አለ።
እና ፍጹም የሆነ ደግሞ ትህትናን አሳይቷል። ይሄ መቶ አለቃ ምን አለ? በቤቴ ጣሪያ በታች ልትገባ አይገባኝም። ተመልከቱ፣ የመቶ አለቃ ነው። ብዙ ወታደሮች በስሩ አሉ። የሚያዛቸው ሂዱ ቢላቸው የሚሄዱ፣ ተነሱ ቁጭ በሉ ቢላቸው ቁጭ የሚሉ። ግን እሱ ከአምላኩ ፊት ሲቀርብ ምን አለ? እኔ በቤቴ ጣሪያ ልትገባ አይገባኝም የሚል የትህትናን ቃል ተናገረ። ሶስተኛው ደግሞ ጥበብ መንፈሳዊ ተገኝቶበታል። ምንድን ነው ያለው? እኔ የማዛቸው ብዙ የሚታዘዙኝ ብዙ አሉ። እና ይሄ አሁን ጥበብ መንፈሳዊ ነው። አነጋገሩ፣ ጸሎቱ ሁሉ የተቃናለት ሰው ነው። እና የእሱን ጸሎት እንወስድና ወደዚህ ወደ ስጋው ደግሞ እናመጣዋለን ማለት ነው። የክርስቶስን ስጋና ደም ስንቀበል እኛም ልክ እንደሱ በቤቴ ጣሪያ በታች ትገባ ዘንድ አይገባኝም፣ የእኔ ሰውነት ያንተን የተቀደሰውን የሚቀድሰውን ሕይወት የሚሰጠውን ስጋህና ደምን ለመቀበል የሚገባ አይደለም፣ ግን በቸርነት እቀበላለሁ እንላለን። ስለዚህ የመቶ አለቃው ጌታችን ኢየሱስ ክርስቶስ ልጁን እንዲፈውስለት ሲጠይቀው ጌታችን እሺ መጥቼ እፈውሰዋለሁ ሲለው ምን አለ? አቤቱ አንተ ከቤቴ ጣሪያ በታች ትገባ ዘንድ አይገባኝም ብሎ መልሷል። ይህም የሰውየውን እምነትና ትሕትና ያሳያል። እንደዚህም ሁሉ አንድ ክርስቲያን በእምነትና በትሕትና ሆኖ ጌታዬ ሆይ በእኔ ሆድ ውስጥ ልትገባ አይገባኝም፣ ነገር ግን መቶ አለቃው ጌታችንን በቃል ብቻ እዘዝ እንዳለው አንተም በቃል ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እንዳልክ ቸርነትን ተስፋ አድርጌ እቀበላለሁ ማለቱ ነው። ስለዚህ ርኩስት ከሆነች ወይም ከረከሰችው ከቤቴ ጠፈር በታች ትገባ ዘንድ የሚገባኝ አይደለም ይላል። ከዛ ቀጥሎ ምንድን ነው የሚለው? እኔ አሳዝኛለሁና በፊትም ክፉ ስራ ሰርቻለሁና ይላል። እኔ አሳዝኛለሁና በፊትህም ክፉ ስራ ሰርቻለሁና። ይሄ ደግሞ ንስሐ ነው። ስለዚህ ወደ ሥጋው ደሙ ስንቀር ቅድም ንስሐ ያስፈልጋል ብለናል። ዳዊት በመዝሙር 50 ቁጥር 4 ላይ አቤቱ አንተን ብቻ በደልኩ በፊትህም ክፋትን አደረግኩኝ ብሎ ራሱን ለእግዚአብሔር ሲከስ እንመለከታለን። በፊት ክፉ ስራ ሰርቻለሁ። እንደዚህ እንድንሆነው እግዚአብሔር የሚፈልገው ጥፋታችን እንድናምን ነው። ሰውን እንድንከስ ሳይሆን ራሳችንን በእግዚአብሔር ፊት ባዶ እንድናደርግ ወይም ኃጢአታችን እንድናም እግዚአብሔር ይፈልጋል። ወደ ሥጋው ደግሞ ከመቅረባችን በፊት ቤቴ ሕይወቴ ጥሩ አይደለም፣ አንተ ቃል ብቻ ተናገር አድንልኝ፣ በፊት ደግሞ ክፉ ስራ ሰርቻለሁ፣ አንተ የምታውቀው ሌሎች ሰዎች ማያዩት ከሰው ተሸሽጌ ከወገኖቼ ከጓደኞቼ ከሚያውቁኝ ሰዎች ተሸሽጌ የሰራሁት ብዙ ኃጢአት አለ፣ አንተ ግን አይተኸኛል፣ እነሆ ይቅር በለኝ ልንለው ይገባል። እና ልክ እንደዚህ ሁሉ ዳዊት ኃጢአቱን አምኖ እንደጸለየው ማለት ነው። በፊትህ ማለቱ አማኝ የእግዚአብሔርን ፊት በሁሉ እንደሆነ ያምናልና ኃጢአትም ስንሰራ በእግዚአብሔር ፊት መሆንን ልብ ይላል። ስለዚህ ከእግዚአብሔር መደበቅ አይቻልም፣ ከእግዚአብሔር መደበቅ አይቻልም እና በዚህ መልኩ እንድንረዳው ነው። እግዚአብሔርን አናየውም እንጂ እሱ ያየናል። እኛ አናየውም። የማናየውም ደግሞ ብቆች ስላልሆንን ነው። የሚያዩት ቅዱሳን አሉ። ለዛ ክብር የበቁ ለዚያ ክብር የተጠሩ ቅዱሳን አሉ። ወደ እነሱ ደረጃ እንድንደርስ አምላካችን ይፍቀድልን። በዚህ በትንቢተ ኤርምያስ ምዕራፍ 23 ላይ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለውም ይላል እግዚአብሔር። ሰው በስውር ቦታ ቢሸሸግ እኔ አላየውምን? ሰማይና ምድርን የመላው እኔ አይደለውምን? ይላል እግዚአብሔር። ስለዚህ መጽሐፍ ቅዱስ እንደመሰከረው እግዚአብሔር በሁሉ ምሉ ስለሆነ ኃጢአትን ስንሰራ ከሰው ይልቅ እግዚአብሔር ያይብኛል
ያይልኛል ብለን ብናምን መልካም ነው። ስለዚህ በፊት ክፉ ስራ ሰርቻለሁ የሚለው ኃጢአታችንን ማመን ነው። ልክ እንደማን እንደ ዳዊት ወደ ስጋው ደግሞ እየቀረብን ስለሆነ እና ወደዚያ ስንቀርብ ከምንጸልየው ጸሎት አንዱ ይሄ ነው። ቤቴ አንተን አይመጥንም፣ ሕይወቴ አንተን አይመጥንም፣ በፊት ክፉ ስራ ሰርቻለሁ እንላለን። ከዛስ ምን አለ? ከዛ በኋላ በአራያና በአምሳል የፈጠርከው ስጋዬና ነፍሴን ትእዛዝን በማፍረስ አሳድፌያለሁና ምንም ስራ የለኝም። ተመልከቱ። በአራያና በአምሳሌ የፈጠርከው ስጋዬና ነፍሴን ትእዛዝህን በማፍረስ አሳድፌያለሁና ሲል ደግሞ ሰው ከሌሎቹ ፍጥረታት ተለይቶ በእግዚአብሔር መልክ ተፈጥሯል። ይህም አራያ ማለት መልክ ማለት ነው። አምሳል ማለት ነው። ሰው በነፍሱ እግዚአብሔርን ይመስላል። በሕያዊት ነፍሱ እግዚአብሔርን ስለሚመስል ነው። ይኸውም ሕያዊት ነፍስ ሶስት ነገር አላት። አንደኛው ለባዊነት አላት፣ ሁለተኛው ነባቢነት አላት፣ ሶስተኛው ሕያውነት አላት። በለባዊነቷ አብን፣ በነባቢነቷ ደግሞ ወልድን፣ በሕያዊነቷ ደግሞ መንፈስ ቅዱስን ይመስላሉ። ስለዚህ መልክ ከራስ ፀጉር እስከ እግር ጥፍር ድረስ ያለው የሰውነት አቋም ሲሆን እግዚአብሔር የማይዳሰስ የማይታይ በሁሉ ምሉ የሆነ በስም አብ፣ ወልድ፣ መንፈስ ቅዱስ ተብሎ የሚጠራ ሶስት አካል አለው። ይህም ስለሆነ ሰውን በመልካችን እንደ ምሳሌያችን እንፍጠር በማለት ሰውን ፈጥሯል። ስለዚህ በአራያና በአምሳሌ የፈጠርከው ሥጋዬና ነፍሴን ትእዛዝን በማፍረስ አሳድፌአለሁ። የከበረውን በአራያ የፈጠርከውን ሰውነቴን አሳድፌአለሁ ብለን ኃጢአታችንን ማመን ነው። ጸሎታችን ላይ ከምናካትተው ወደ ሥጋው ደግሞ ስንቀርብ ከምንጸልየው ጸሎት ውስጥ ይካተታል። ትርጉሙን እያየን ነው። ስለሆነም በእግዚአብሔር መልክና ምሳሌ የተፈጠረ የሰው ልጅ በመልኩና በምሳሌ የፈጠረውን የእግዚአብሔርን ትእዛዝ በማፍረስ እግዚአብሔርን ማሳዘን ስለማይገባ በአራያና በምሳሌ የፈጠርከውን ሥጋዬና ነፍሴን ትእዛዝን በማፍረስ አሳድፌአለሁ ማለታችን ነው። ሌላው የቅድስናን ምስጢር በተቀበልኩ ጊዜ ለወቀሳ ለመፈራረጃ አይሁንብኝ፣ ማረኝ፣ ይቅር በለኝ ይላል እዛው ጸሎቱ ላይ። የተቀበልኩት ሥጋና ደም እኔ ላይ ለፍርድ አይሆንብኝ፣ ለወቀሳ ለመፈራረጃ አይሆንብኝ ይላል። ምንድን ነው? በዚህ በቅዳሴ ሐዋርያት ላይ ኢይኩን ለርሳት ወይ ለኩነኔ አላ ለሐድሶ ሥጋ ወነፍስ ወመንፈስ፣ ለፍርድና ለወቀሳ አይሆንብን፣ ይልቁንም ለነፍስንና ሥጋን ለማንጻት ይሁን እንጂ ይላል። በቅዳሴ ሐዋርያት ላይ ያለ ነው። ስለዚህ የቅድስና ምስጢር የተባለው ሥጋው ደሙ ነው። ምስጢር ነው። ምስጢረ ቁርባን ነው የሚባለው እና ቅድሳት ይባላል። ቅድሳት ማለት ሥጋው ደሙ ማለት ነው። ታስታውሱ እንደሆነ እግዚኦታ ከመባሉ በፊት ቅዳሴ ላይ ነጽር የሚል ቃል አለ። ዲያቆኑ የሚለው ማለት ነው። ልክ ነጽር ሲል ዲያቆኑ ካህኑ ቅድሳት ለቅዱሳን እንደዚህ ይላል ካህኑ። ቅዱሳት ለቅዱሳን፣ ሥጋው ደግሞ ለቅዱሳን። ቅዱሳን ማለት ለተለዩ ማለት ነው። ቀደሰ ማለት አመሰገነ ነው። ቀደሰ ለየ ነው። ለተቀደሱት ለተለዩት፣ ለእግዚአብሔር ለተለዩት የተቀደሰውን ነገር ለተቀደሱት ነው ማለት ነው እና በመሆኑም ሥጋው ደሙን ስንቀበል
አቤቱ ለፍርድ አይሆንብን ለማለት ነው። ለወቀሳ ለመፈራረጃ አይሆንብኝ፣ ለምህረት ነፍስንም ስጋንም ለማንጻት ይሆንልን እንላለን። ከዚህ በኋላ ካህኑ ስጋው ደሙን ሲያቀብል የሚላቸው አሉ። ቅድም የተናገርኩት ነው። ምን ይላል ካህኑ? ትንሽ ጊዜ ወስደን ሌት ሆነን ስለጀመርን ትንሽ ጊዜ ወስደን እንጨርሰዋለን። ይህንን ቢያንስ ካህኑ ሲያቀብል የሚናገረው አለ እና እሱን እናያለን። 14 ቅዳሴዎች ነው ያሉን። እንግዲህ በ14ቱም ቅዳሴ የተለያየ ነገር ነው የሚለው፣ ግን ሀሳቡ ግን አንድ ነው። ካህኑ ሲያቀብል እናንተም እንድትረዱት ነው። አሚን ስትሉ ምን ምን እያለን ምን እያሉን ነው የሚለውን ነገር እንድታውቁት ነው። ለምሳሌ የሐዋርያት ቅዳሴ ሲቀደስ ካህኑ ምን ይላሉ? ስጋው ደሙን ሲያቀብሉን ስጋውን ሲያቀብሉን ስጋና ነፍስን ደመ ነፍስን ለማክበር የሚሆን የጌታችን የኢየሱስ ክርስቶስ ስጋ ይህ ነው ሲሉን አሚን እንላለን። ስንቀበል ማለት ነው። ስጋሁ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ለቀድሶ ስጋ ወነፍስ ወመንፈስ፣ ስጋንም ነፍስንም ደመ ነፍስንም ለማክበር የሚሆን የጌታችን የኢየሱስ ክርስቶስ ስጋ ይህ ነው ብለው ያቀብሉናል የሐዋርያት ቅዳሴ ሲቀደስ። እና የሐዋርያትን ቅዳሴ በቀደሰ ጊዜ ይሄ በጌታ ቅዳሴ ነው። የጌታ ቅዳሴ ቅዳሴ እግዚእ ላይ፣ የሐዋርያት ቅዳሴ ላይ ደግሞ ምን ይላል? ስጋሁ ለእግዚእነ ኢየሱስ ክርስቶስ ዘወረደ እምሰማያት፣ ከሰማይ የወረደ የሕይወት ኅብስት የሚሆን የክርስቶስ ክቡር ስጋ ይህ ነው ሲለን እያለንም ያቀብለን ካህኑ አሜን ብለን እንቀበላለን ማለት ነው እኛ። ሌላው በሊቃውንት ቅዳሴ ሊቃውንት የሚባሉት እነ አትናቴዎስ፣ እነ ዮሐንስ አፈወርቅ፣ እነዚህ ኤጲፋኒዎስ፣ እነዚህ ቅዳሴዎች ሲቀደሱ ጎርጎርዮስ፣ የእነሱ ቅዳሴ ሲቀደስ ደግሞ ከሁላችን እመቤት ከማርያም የነሳው እውነተኛ የሚሆን የአምላካችን የአማኑኤል ሥጋ ይህ ነው። ሥጋሁ ለአማኑኤል አምላክነ ዘነሳ እምግዝእትነ ማርያም፣ ከእመቤታችን ከሁላችን እመቤት ከማርያም የነሳው እውነተኛ የሚሆን የአምላካችን የአማኑኤል ሥጋ ይህ ነው ይሉናል። አሚን ብለን እንቀበላለን። ተቀባዩም የጌታችንን ሥጋ መሆኑን ኅብስተ ሕይወት መሆኑን የአማኑኤል ሥጋ መሆኑን እውነት ነው አንድ ጊዜ አሚን ብሎ ይቀበላል። ደሙንም ስንቀበል ክቡር ደሙ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ፣ የኢየሱስ ክርስቶስ ክቡር ደሙ ይህ ነው እያለ ዲያቆኑ ያቀብለናል። አሜን ወአሚን ብለን እንቀበላለን። እና ይህንን በመቀበል ጊዜ ወይም ከመቀበላችን በፊት የምንጸልየው ጸሎት ያንን ይመስላል። በመቀበል ጊዜ ደግሞ የምንጸልየው ጸሎት አለ። እሱን በዜማ ሁላችንም የምንለው ነው። ታስታውሳላችሁ። ማትችሉትም ካላችሁ ቢያንስ እንኳን ይህንን ብትለማመዱት አይከፋም፣ ምንም ችግር የለውም። እና ይህን ጸሎት ሁላችንም ስለምንለው ነው። በዜማ ነው የምንለው። ብዙ ጊዜ በመቀበል ጊዜ ልክ ድርገት ወርደው ሥጋው ደግሞ አባቶቻችን ሲያቀብሉ ልክ ሲወርዱ ጀምሮ የሚጸለይ ጸሎት ነው። ቅዱስ 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 ስሉስ ዘኢይትነገር ሀበኒ ከመ እንሣእ ለሕይወት ዘንተ ሥጋ ወደመ ዘእንበለ ኩነኔ ሀበኒ ግበር ፍሬ ዘያሰምረከ ከመ ያስተሪ በስብሐቲከ ወሕየው ለነ
ዘይገብር ዘዚአከ ፈቃደ በተአምኖ እፄዋከ አበ ወእፄው መንግሥተከ ይትቀደስ እግዚኦ ስምከ በላዕሌነ እስመ ኃያል አንተ እኩት ወስቡህ ወለከ ስብሃት ለዓለመ ዓለም። እንደዚህ እያልን በዜማ ደግመን ደጋግመን ስጋው ደግሞ ሁሉም ሰው ተቀብሎ እስኪያበቃ ድረስ እንጸልያለን ማለት ነው። ይህ በመቀበል ጊዜ የምንጸልየው ጸሎት ነው። የማይነገር ቅዱስ 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 ሶስት የምትሆን ይህንን ስጋና ደም ሕይወት ሊሆነኝ ሳይፈረድብኝ ይቀበል ዘንድ ስጠኝ። በጌትነት እንድገለጽ ደስ የሚያሰኝንም ፍሬ እሰራ ዘንድ ስጠኝ። ያንተንም ፈቃድ እየሰራው እኖር ዘንድ ስጠኝ። በማመን አባት ብዬ እጠራሃለሁ፣ መንግሥትህንም እጠራለሁ። አቤቱ ስምህ በእኛ ላይ ይመስገን። ምስጉን ክቡር የምትሆን ኃያል አንተነት ለአንተ ክብር ይገባል እያልን ለዘላለሙ እያልን እንጸልያለን። ይህ እንግዲህ በመቀበል ጊዜ የምንጸልየው ጸሎት ነው። ስርዓቱ በጣም ልዩ ነው፣ ሰማያዊ ነው። ይህን መረዳት ያስፈልጋል። ካላወቅንም ደግሞ መጠየቅ ያስፈልጋል እና እነዚህን በደንብ አድርገን ማወቅ ያስፈልጋል እና ቁርባኑን ከተቀበልን በኋላ ደግሞ ያለውን ጸሎት እንመለከታለን። አሁን በዜማ ያልነውን ማለት ነው። ቅዱስ ሥጋውን ክቡር ደሙን ከተቀበለ በኋላ ማንኛውም ሰው እንዲጸልየው የታዘዘው ጸሎት መጸለይ እንዳለበት ለማሳየት ነው። አንደኛው ምንድነው የሚለው? የማይነገር ቅዱስ ቅዱስ ሶስት የምትሆን አሁን በዜማ ያልነው ማለት ነው። ቅዱስ 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 እያልን ያልነው የማይመረመር ሶስትነት ያለ በአንድነት በሶስትነት የምትኖር ማለት ሲሆን ሶስቱ ቅዱስ የሶስትነት ጽሑፍ ሶስት ሆኖ ቃሉ ግን አንድ መሆኑን የሥላሴ አንድነት ምሳሌ፣ አንዱ ቃል ደግሞ ሶስት ጊዜ መጻፉ እግዚአብሔር አምላክ በአካል ሶስት መሆኑን ለማስረዳት ነው። አብ ወልድ መንፈስ ቅዱስ በአካል ስንት ናቸው? ሶስት ናቸው። ስለዚህ ያንን ለማስረዳት ነው ቅዱስ 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 እያልን ሶስት ጊዜ የምንለው። ሌላው ይህ ሥጋና ደም ሕይወት ሊሆነኝ ሳይፈረድብኝ ይቀበል ዘንድ ስጠኝ ይላል። ምን ማለት ነው? ይህ የተቀበልኩት ሥጋና ደም እንዲዋሃደኝ አድርግልኝ ለማለት ነው። ምክንያቱም ጌታችን ስለ ሥጋው ደሙ ሲያስተምር ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ በማለት ሥጋውን ከሚበላ ደሙን ከሚጠጣ ሰው ጋር ተዋህዶ እንደሚኖር ተናግሯል። ይሄ አምላካዊ ቃል ነው። ባለፈውም ጊዜ ተመልክተነዋል። የሚበላ የሚለው ቀጣይነት ያለው ነው። አንድ ጊዜ የሚበላ ሳይሆን ሥጋዬን የሚበላ ለሁል ጊዜም፣ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱ ከኔ ጋር ይኖራል። ተዋህዶ ሥጋና ደምህ ሕይወት እንዲሆነኝ ሳይፈረድብኝ ይቀበል ዘንድ ማለት እንዲዋሃደኝ፣ በጌትነት እንድገለጽ ደስ የሚያሰኝ ፍሬ እሰራ ዘንድ ስጠኝ ሲል ደግሞ ልቦናዬን መልካም ፍሬ እንዲያፈራ አድርግ ማለት ነው። በማቴዎስ ወንጌል ምዕራፍ 13 ቁጥር 18 ላይ በመልካም ምድር ላይ የተዘራው ቃሉን የሚሰሙና የሚያስተውሉ ነው። 4 ቦታዎች ዘር የተዘራባቸው
ከአራቱ ግን መልካም መሬት ላይ የወደቀው ብቻ ፍሬ እንዳፈራ፣ በመንገድ የወደቀው ሰው እንደረጋገጠው፣ ጭንጫ ላይ የወደቀው ቶሎ ሳያድግ ስር ስላልነበረው የደረቀ፣ በእሾህ መካከል የወደቀው ፍሬ ሊያፈራ ሲል እሾህ ያነቀው ብሎ በምሳሌ አድርጎ መልካም መሬት ላይ ግን የተዘራው መልካም ፍሬ እንደሰጠ 30፣ 60፣ 100 ያማረ ፍሬ እንዳፈራ በምሳሌ ያስተማረው ነው። ስለዚህ በጌትነት እንድገለጽ ፍሬ እሰራ ዘንድ የሚለው ደስ የሚያሰኝ ፍሬ ማለት በመልካም ምድር ላይ የተዘራው ቃሉን የሚሰማና የሚያስተውል በሕይወት የሚኖር እርሱም አንዱ 100 ሌላው 30 ሌላው 60 ፍሬ ይሰጣል እንዳልከው አንተን ደስ የማሰኝ መልካም ፍሬ ምግባር ሰርቼ ለመንግስት እንድበቃ አድርገኝ ማለቱ ነው። ጸሎቱን ስንጸልየው ትርጉም ያለው ጸሎት ነው። ሌላው በማመን አባት ብዬ እጠራሃለሁ ይላል። ይሄ ደግሞ ሁልጊዜ ዕለት ዕለት አቡነ ዘበሰማያትን እንግዲህ ሳንደግም መዋል የለብንምና ምግብም ስንመገብ፣ ጠዋት ስነሳ፣ ማታም ስንሄድም፣ ለጸሎትም ቤተክርስቲያን አሁን እንኳን ጉባኤያችንን ስንጀምር በአቡነ ዘበሰማያት ነው የጀመርነው። ስለዚህ በማመን አባት ብዬ እጠራለሁ ማለት አባታችን ሆይ ብለን ልጅነታችንን ተቀበል ብለን አባትነቱን አረጋግጠን እንጠራለን። ያንን ጸሎት ለማሰብ ነው። በመንግስትህ እጠራለሁ መንግስትህንም እጠራለሁ ሲል መንግስት ትምጣ ወይም ትሰጠኝ ያለውን የጸሎት ክፍል በማየት መንግስተ ሰማያትን ተስፋ አደርጋለሁ ማለቱ ነው። ክርስትና በራሱ የተስፋ ህብረት ነውና ይህንንም አባቶቻችን 7ቱን ኪዳናት ሲሰሩ 7ኛ አድርገው ሰርተውታል። ያውም ክርስቲያኖች ስጋውን ተቀብለው ስጋው በአፋቸው ሳለ ህዝቡ ሊጸልዩት ይገባል ብለው አዘዋል። ህዝቡ የሚያውቁት ከሆነ ካህናቱ ይጸልዩላቸዋል ብለው ሰርተውታል። ለዚህም ነው በቁርባን ሰዓት ተጀምሮ እስኪያልቅ ድረስ ዲያቆናቱና ቀሳውስቱ እየተቀባበሉ ዜማውን የሚያዜሙት የትእዛዝ ስለሆነ ነውና ለዛ ነው ልመዱት ያልኩትና ሁላችንም ከለመድነው አብረን ከካህናቱ ጋር እንጸልየዋለን። በጣም ደስ የሚል ነው። ዜማውን መለማመድ ነው። በቃላችንም መሸምደድ ይኖርብናል። ይሄን በደንብ እንድናስተውለው። ከዚህ በኋላ ያለውን ትእዛዝ ነው። ቅድምም ተመልክተነዋል በቅዳሴ ላይ። ከዚህ በኋላ የተቀበለውን ይብላ፣ በሚቀበልበት ጊዜ እጁን ከአፉ ላይ አኑሮ ቀስ ቀስ እያለ ያላምጠው፣ በመንቀጥቀጥ በመፍራትና በመንቀጥቀጥ ሆኖ አፉን እስኪያጸራ ድረስ እንዲህ ይበል። ስጋውን ተቀብሎ ወደ ደሙ ሲሄድ ሰውን ለማዳን ሰው ከሆነ ከአምላካዊ ምስጢር በተቀበልኩ በእኔ በአንደበቴ ምስጋናህን በልቦናዬ ሐሴትን በሰውነቴም ደስታን ምላ። ቅድም አንብበነዋል። እንዲህ እያልን እንጸልያለን ማለት ነውና ከቅዱስ ቁርባን በኋላ ከተቀበሉ በኋላ ያለውን ደግሞ እግዚአብሔር ይፈቅድ በዛሬ 15 እናያለን። ከዚህ በላይ እንዳላስመሻችሁ ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።